ሚስትህን እናትህ ላይ አትማት፣ የወለደች እናትህ ላይ ሚስትህን። ምክንያቱም ዛሬ ተጣላችሁ ማለት አንተ ስትታረቅ እዚህ ላይ ነች እሷ። ትዳር ደሴት ነው። ሁሉ ሰው የራሱን ደሴት ነው የሚኖረው። ትዳር ፍልስፍና አይፈልግ። ምትወዳትን ሴት ብዙ ጊዜ አብረህ ታሳልፍ። ምን ይፈልግ? ማመን። ትዳር በረከት ነው። ትዳር የሚሰጠው ፈጣሪ ነው። ትዳር እኮ የሰው አይደለም። እኛ ሰውኛ አርገን ለምን እንጣላለን፣ ለምን እንዲህ አለችኝ ምናምን እንላለን እንጂ ትዳር በረከት ነው። ትዳር ደሴት ነው። ሁሉ ሰው የራሱን ደሴት ነው የሚኖረው። አሁን አንተ ማታገባው ወይ ምርጫ በዝቶብህ ወይ ደግሞ ሰዎች ላይ የምታየው ነገር ወደ እኔ እንዳይመጣ። ትዳር ፍልስፍና አይፈልግ። ምን ይፈልግ? ማመን። ትዳር በረከት ነው። ትዳር የሚሰጠው ፈጣሪ ነው። ትዳር እኮ የሰው አይደለም። እኛ ሰውኛ አርገን ለምን እንጣላለን፣ ለምን እንዲህ አለችኝ ምናምን እንላለን እንጂ ትዳር በረከት ነው። ታዲያ ትዳር የፈጣሪ ካልሆነ ለምን አግባ ትለኛለህ? ሰበቡን አድርስ ነው። ያላገባ ወንድም እንዲያገባ አድርስ ነው እኮ ሰበቡን። ኧረ አይ በቃ ችግር የለው እስቲ ይሄን ውሃ ሳጠጣ ተቀመጥ ጠምቶ፣ ፈጣሪ መጥቶ አያጠጣህም። ሰበቡን ታደርሳለህ። ምርጫ አታብዛ ወንድሜ። ሉክ ሪሌሽንሺፕ ላይ ኤክስፐርት ነኝ። አንድ እውነት ልንገራችሁ፣ ምርጫ ስታበዛ የመጀመሪያ ችግር እዛ ጋር። እኔ ምርጫ በዝቶብኝ አይደለም ውሃ እየጠጣ። ሁለተኛ ደግሞ ትዳር ምሪት ነው። ፈጣሪ ነው የሚመራ። ምራኝ በለዋ በቃ ጌታዬ፣ በቃ ለኔ የምትሆን አጋር ስጠኝ በቃ። ከዛ በኋላ ምንም ምትወዳትን ሴት ብዙ ጊዜ አብረህ ታሳልፍ። ጥናት ብለህ 6 ዓመት 7 ዓመት አብረህ ኖረህ ተዋውቀህ ነው። ትዳር ራሱ ጥናት ነው። ትዳር ራሱ ጥናት ነው። ኦርጋናይዜሽን አትጨርስም። ራስህን አትጨርስም እንኳን ሶስተኛ ወገን ማምጣት። በዛ እስማማለሁ። ስለዚህ በቃ በዛ ከተስማማ መቼ ነው ሽምግልና የምትልከኝ? አንድ ሽማግሌ ተገኝቷል። አንድ ደግሞ ጨምርና እንደዛ ነው። ኦኬ እስቲ አውራ አንተ ስለ ትዳር። ቅድም ቆንጆ ነገር እያወራ ነበር። ብዙ ዓመት በትዳር ቆይታል። ስለ ልጆች ወለድክ? 3 ሴቶች ናቸው ወንዶች? ሴቶች ናቸው። 3 ዋው። ሉክ አንድ አባባል አለ እኮ፣ ምን ወለደ ሴት ወንድ፣ ምርጫው ያንተ አይደለም፣ የፈጣሪ ነው። አለቅ። በተሰጠህ ነገር ደስ ብሎ ማታመሰግን ከሆነ በቃ ሌላ ችግር ውስጥ ነው የምትኖረው። በትዳር ግን ደስተኛ ነህ አንተ? እጅግ በጣም ሳትዋሽ የእውነት ጎረቤቶችን ሰብስቤ ምናምን ከካሜራ ውጪ የእውነት ስትል ፊታቸውን ባይ በጣም ደስ ይለኛል። በነገራችን ላይ ይኸውልህ ጎረቤት የማንንም ትዳር አያውቅም። በቃ እንዲህ የመረረ እውነት። ይሄ ለካሜራ ተሰብስበው እንትና ሲጣሉ አላየናቸው ሲተኙ ሳይተዋል እንዴ? ስለዚህ እውነት ለዚህ እኮ ነው ትዳር ደሴት ነው። ያን ነገር ተናገር እስቲ። አባት በጣም በጠርሙስ የሳተ ጊዜ ቤተ ዘመድ ነው። ባባ ነፍሱን ይማረው። ተጣሉ። ዘመድ ነን። በቃ አስቸገራት። ከሰውየው ጋር አልተስማማችም። ይበድላታል። እኛ ደግሞ ስላልገባን የእሷ ወንድምና እኔ ሄደን ደበደብን አማቻችንን። ማለት የዘመዳች ስንደበድብ ግን ይሄ ደበደብን ስልህ በቃ ራሳችንን መቆጣጠር አቅቶን በቃ እየተደረገ በጣም አሳዝናናለች፣ በድሏታል ብለን ማለት ነው። ከዛ በኋላ እኛ በእኛ ቤት እኮ በቃ እሷን አንስተን ቤት ወስደን ተጣልተን የገባን መስሎ ኤቭሪቲንግ ምግቡ ኤቭሪቲንግ አድርገን ቤት አስገባናት። ከዛ ሐረር ነበር ድሬዳዋ መጣን ፋዘር ጋር። ከዛ እንዲህ ያደረገን ሲባል አጠገቡ ያለውን ነገር ከዛ ደንግጠን ሁላችንም ባለው ነገር በጣም ተናደደ። ዛሬ ገና አዋረዳችሁኛል። የትዳር ትርጉም አልገባንም። እንዴት አንተ አጎት አይደለም እንዴ የምትሆናት? እንዴት እንደዚህ ትሆናለች? በድሏታል ምናምን ሲባል አለማወቅና ልጅነት አለ። ለምን ሲባል ነገ ትመለሳለች። ነገ ስትመለስ በምን አይናችሁ ነው የምታዩት? አማቻችሁ የፈራ ነው አልቀረ። 1 ወር በኋላ ለእኛም አልተነገረም፣ ጠቅልላ ሄደች። በህይወቴ የእውነት ነው የምናገረው፣ እንደዛ ቀን ደንግጬ አላቅም። ምክንያቱም ይኸውልህ እንደውም በዚሁ ካነሳ አይቀር ስቶሪው ይሄ ይሁንና ፕሌስ ትዳር ውስጥ ያላችሁ ሰዎች ስታገባ ወደፊትም ትምህርት ይሆናል። ሚስትህን እናትህ ላይ አትማት፣ የወለደች እናትህ ላይ ሚስትህን። ምክንያቱም ዛሬ ተጣላችሁ ማለት አንተ ስትታረቅ እዚህ ላይ ነች እሷ። ለእናትህ ግን ጠላት ናት። ጠላት አረካት። የሚስት ገበና በቃ እዛው ቤት በምንም ተአምር የባልም ይሁን የሚስት ገበና ለወዳጅም ለጓደኛም አይነገርም። ምክንያቱም ውሸታሞች ነና። ውሸት ነው። ስትታረቅ ደረት ላይ ነው ያለችው። ይሄ በምንም ተአምር ትዳር ውስጥ አንዱ ትልቁ ቁልፍ
አማቾቻችሁ ጋር ወይ ሚስት ወይ ባል አትሙ። እሷ ከመውደድ የተነሳ ከሆነ ወይኔ ልጄን እንዲህ አረጋት እንዲህ አረገችው የሚሉት። እናንተ ግን እፍፍ ብላችሁ ተመልሳችሁ ጨዋታችሁ ላይ ነው ያላችሁት። ብዙ ጊዜ ቤተሰብ የሚገባበት ትዳር ሲበላሽ ያለው ነው። እንደዛ ያረከው አንተ ነህ። ለምን ትወስደዋለህ? ደስታህን ማትወስድ ከሆነ ችግርህን ለምን ትወስደዋለህ? ሚስቴን አይስክሪም ጋበዝኳት እማዬ ብለህ ደውለህ ታውቃለህ? ነው። ታዲያ ችግር ሲፈጠርስ ለመፍታት ሞክር በተቻለ መጠን። ትዳርን የሚያቆየው እፍታው አይደለም፣ ጩኸቱ አይደለም፣ ትዕግስት፣ መቻቻል። በፍቅር አላምንም ትላለህ? አዎ፣ ፍቅሩ አይደለም የሚያኖረው። ምን ነው የሚያኖረው? ልክ አንድ ኬዝ ምን ገጠመን፣ ልጁ በጣም ፍቅር ያዘው። እንግዲህ በአንተ ቋንቋ ልምጣ፣ እቺን ልጅ ካላገባዋት ነፍሴን አጠፋለሁ። ቤተሰብ ይደነግጥና ሽማግሌ ከዚህም የማይመለሱትን አምጥቶ መርጦ ይልካል። እባካችሁ እጃችንን አትጣሉ። ያው ታውቃለህ የሀገሬ ሽምግልና እኮ ወደ ሽምግልና ሲላክ የማይመለሱ ሽማግሌዎች ትልካለህ፣ ኖ መባል የሚከብዳቸው። እሺ ተባለች። ገባ። እንደቆዩ 6 ወር አልቆየም። እማዬ እቺ ልጅ ታወጪልኛለሽ ወይስ ገድዬ እስር ቤት ስገባ? ሉክ ሳያገባት ካላገባዋት ሞታለሁ። አሁን የሰው ልጅ ሳላጠፋ ውሰዱልኝ። የፍቅርን ትርጉም አምጣ። ላንተ እኮ ነው ይሄ። ይሁ ነው እሱ አይደለም። ትዳር ውስጥ ስታገባት ቤተሰብ ቅብርር አድርጎ ያሳደጋት ሌላ ዓለም ውስጥ የኖረች፣ አንተ ደግሞ ሌላ ዓለም ውስጥ የኖረ፣ ለማንም ዝቅ ያላልክ ለማንም ዝቅ ያላለች ልጅ ናት። ሁለቱ ናቸው የሚገናኙት። ትዳር ስትመጣ ለትዳር ዝቅ ትላለህ። እጅ አስታጥባ ማታቀው ባሏን እጅ ታስታጥባለች ወይ ሚስትን እጅ ታስታጥባለች። እዚህ ጋር ይጀምራል ጨዋታው። የምትኖረው መቻቻልን ነው፣ መግባባትን ነው። ለሷ ብለህ የምትወዳት ከሆነ ማለፍ መቻል አለብህ። እንደውም ትዳር እንዲጣፍጥላችሁ ከፈለጋችሁ አንዳንዴ እያየ ስተቱንም እያየ ባላየ ማለፍ እያንዳንዱን ነገር ቆንጥረህ አትችለውም። ብዙ ጊዜ ግን እኔ እኮ ላንቺ ብዬ ነው የምቆጣሽ ምጮብሽ፣ እኔ ላንቺ ብዬ ነው ስታጠፊ ምናምን ለራሱ ብሎ ለሷ ብሎ ከሚጮህባት ለሷ ብሎ ይቻላታ። ትናንትና እንደዛ እባክህ ማኔ ንገርልኝ፣ ደውልልኝ፣ እስቲ እሺ ትበለኝ፣ ስልኬን ታንሳ ያለ ሰው እኮ ነው ዛሬ እንደዛ የሚለው። መጨቃጨቅ አይደለም። ትዳር ጭቅጭቅ አያቆየው፣ የውሸት ፍልስፍናም አያቆየው። ትዳር ደግሞ ደሴት ነው የምንለው ባህላችንንም በጠበቀ መልኩ ነው። ደሴት ምንድን ነው ማለት? ደሴት ማለት አሁን አንተ ስታገባ የማኔ ትዳር የኔን አይሆንም። አንተ በቃ ሰረገላ አቁመ 800 መኪና አምጥተህ ያ ሳብቱዩ፣ እኔ ደግሞ በሽምግልና ብቻ ኒካህ አድርጌ መግባት እችላለሁ፣ የኔ ነው። ሁሉም ሰው እንደ አቅሙ ነው የሚገባው። የሚኖረውም ደግሞ የሁለቱ ስምምነት ቤታቸው ውስጥ እንዳንተ አይደለም የሚኖረው። ግን ይሄ አሁን የምናየው አሁን የምትለይ ነገር ማህበረሰባችን ላይ ከሚደረገው ተቃራኒ አይደለም ወይ? ሁሉም ሰው ሰርጉን በትልቁ ለመደገስ፣ ሁሉም ሰው ክርስትናውን፣ ሁሉም ሰው ቤቢ ሻወሩን፣ ሁሉም ሰው ፖስቱን ካየኸው መቀናናት አለ። በቃ የኔ ሰርግ ከንትና ሰርግ መብለጥ አለ፣ የኔ ክርስትና ከንትና ክርስትና መብለጥ አለበት የሚል የሆነ ከፍተኛ የሆነ ማስመሰል ይበዛዋል። ይሄን ደግሞ ያመጣብን ቴክኖሎጂ ዘመን ያመጣብሃል። ጉግል ነው። ሰው በአይኑ የሚያየውን ነገር ነው የሚያምነው። ከዛ በኋላ ሃኒ ስዊቲ ብሎ አበባ እንደዚህ ሰርፕራይዝ። እሱ አይደለም እውነታው። ቻላታ እሱን አረክላት አይደል? አብረህ ቻላታ፣ ችግሯንም ቻላታ። እኔ በትዳር ውስጥ ባል የባልን ድርሻ ነው የሚጫወተው፣ ሚስት የሚስትን ነው። በምንም ታምር እኩልነት የለም ትዳር ውስጥ ነው። ሴቶች እኩል ነው እያሉ ነው። ማይ ብራዘር፣ እሱን ጋዜጣ ላይ አንብበህ ሊሆን ይችላል። ኢን ሪያሊቲ ፈጣሪ እንደዛ አልፈጠረም። ማን ነው ይበልጠው? ማንም አይበልጥም። አንተ ባል ሚስት መሆን አትችልም። የሚስትን ቦታ መውሰድ አትችልም። ምንድነው ሚስትነት? ሚስትነት እናትነት። አየህ፣ ምንድነው ባልነት? አባትነት፣ ቻይነት። ገብቶሃል? አንደኛ ይኸውልህ ስህተቱ ምኑ ጋር መሰለህ? ይሄ እኩልነት የሚለው ነገር በጣም ይረብሻል። በተለይ ያልገባቸው ትንንሽ ልጆች በአፍላ ወደ ትዳር የሚሄዱት ይሄ እኩልነት የሚሉትን ነገር ባይሰሙት ደስ ዛሬ ለምሳሌ አንዲት ልጅ የሆነች ወሬ ስታወራ ሰማሁት። ባል መሪ ነው ትያለሽ። ባል ወዴት ነው የሚመራው? ወደ ጦርነት ነው? ወደ ስደት ነው? ወደ ችግር ነው? ወዴት ነው ባል ይመራኛል የምትዩ ብላ ስታወራ ሰምቻለሁ። እሷ እኮ ባልን ትዳርም አታውቅም እኮ አላገባችማ። ቲክቶክ ላይ አይተህ ይሆናል። ይኸውልህ አንድ ነገር ልንገርህ፣ አባትነትን በምንም ተአምር ስትፈልግ መሪ ትሁን፣ ስትፈልግ ዶክተር ትሁን፣ የፈለገችን ትሁን አባት መሆን አትችልም።
እሱም በተቃራኒው እንደዛው መሪ ይሁን ጠቅላይ ሚኒስትር ይሁን የፈለገ ይሁን እናት መሆን አይችልም። ስለዚህ እዚህ ጋር ሁለቱ ሲገናኙ በመጀመሪያ ደረጃ የምታገባው ለእኩልነት ነው ለአጋርነት ነው? የትዳርን በረከት ለማግኘት ነው ወይስ ለእኩልነት ለሪንግ ነው የምትገባው? ለውድድር ነው እንዴ የምትገባው ወደ ትዳር? ምድር ላይ ካሉት ስንት ቢሊየን ሴቶች ውስጥ መረጥካት እኮ። ልትገፋፉ ነው ትከሻ ለትከሻ? ወደ ትርጉሙ እንመለስ። መጀመሪያ ያመጣሃት ወደ ህይወት አጋር እንድትሆን። ለምን ይመስላል አብዛኛው ትዳር እየፈረሰ ያለው? አሁን ለምሳሌ ዳታዎችን ብታይ ፍርድ ቤት ከምን ጊዜውም በላይ ትዳሮች ፈጥነው እየፈረሱ ነው። በአንተ ግምት ለምን ሊሆን ይመስላል? አንድ ነገር አስታወስከኝ። ዩኒቨርሲቲ እየተማር ኢንተርፕረነርሺፕ አስተማሪያችን ደብዳቤ ያመጣ ከእንትን ምረጡ ተባለ የምትሰሩበትን ቢዝነስ የምትመርጡበትን። ከዛ በኋላ እኛ ምን መረጥን? ትዳር ላይ መረጥን። ትዳር የአማካሪ ድርጅት ያው ተማሪነት ደስ ይላል። አዲስ አበባ መስተዳደር ሄድንና በአመቱ ይሄን ያህል ሺህ ሰው ተፋቷል ምናምን ብለን ፕሬዘንት ስናቀርብ ኤፍ ነው የምሰጠው። ኤፍ ለምን እንዴ? ማመን አቃተው እንዴ? ይሄን በማስረጃ ካላመጣስን ከክብር መስገብሹ ደብዳቤ ወስደን ነበር። ሰጠነው። በቃ ግሬድ ቢ ነው አለ። ሳትፈተኑ እንኳን ፍቺ በጣም አለ በጣም አለ። አሁን እኔ እዚህ ውስጥ ምለው እንደ ኤክስፐርት ምለው ምንድነው? ፕሊዝ ተቻቻሉ። በቃ መቻቻል ከአቅም በላይ ከሆነ ግድ ነው። ምርጫ የለህም። ገባ? ወደማይሆን ነገር ከምትሄድ ምርጫ የለህም። ለምሳሌ